በዛሬ ቪዲዮ ከአፍሪካ ሀገሮች ከፍተኛ ኢኮኖሚ ያላቸውን 10 ሀገሮች በ2025 እያንዳንዱን የኢኮኖሚ መጠን በጂዲፒ እናያለን ማለት ነው። ጂዲፒ ወይም ግሮስ ዶሜስቲክ ፕሮዳክት ማለት በአንድ የተወሰነ ጊዜ በአመት ወይም በግማሽ ዓመት ሊሆን ይችላል በአንድ ሀገር ድንበር ውስጥ የሚመረቱ የሁሉም የተጠናቀቁ ዕቃዎች እና አገልግሎቶች አጠቃላይ የገንዘብ ዋጋ ወይም ተመን ማለት ነው። ስለዚህ ይህንን ከተረዳን ወደ ቪዲዮ መሄድ እንችላለን ማለት ነው። ወደ ቪዲዮ ከመሄዳችን በፊት ጋይስ ፕሊዝ ሰብስክራይብ ማድረግ ይህን ቻናል መቀላቀል እንዳትረሱ። እናም የኢትዮጵያን ኢኮኖሚ ከአፍሪካ ስንተኛ እንደሆነች በዚህ በ2025 ላይ ያላችሁን ግምት የሀገራችንን ከአፍሪካ ያላትን ቦታ ኮሜንት ሴክሽን ላይ አስቀምጡልን። ቪዲዮን ከመጀመራችሁ በፊት እኛም እንድናይ ማለት ነው። ወደ ቪዲዮ መሄድ እንችላለን። በ10ኛ ደረጃ ከአፍሪካ ትልቁ ኢኮኖሚ ያላት ሀገር ጋና ስትሆን ኢኮኖሚዋም በጂዲፒ 88.33 ቢሊዮን የአሜሪካን ዶላር ይሆናል። ለጋና ኢኮኖሚ ትልቅ አስተዋጽኦ ከሚያደርጉላት ዘርፎች መካከል በአንደኛ ሰርቪስ ወይም አገልግሎት መስጠት ሲሆን 40%ቱን የኢኮኖሚዋ ላይ አስተዋጽኦ ያደርጋል። ይህም የሚጠቀልለው እንደ ቴሌኮሙኒኬሽን፣ ፋይናንስ እና አይቲ የመሳሰሉ ሰርቪስ አሰጣጦችን ይጠቀልላል ማለት ነው። ሁለተኛ ደግሞ ግብርና ሲሆን ጋና ከዓለም ላይ ሁለተኛ የኮኮ አምራች መሆኗ ይታወቃል። ያው ኮኮ ሁላችሁም እንደምታውቁት የቸኮሌት የሚሰራበት አትክልት ነው። በመጨረሻ ደግሞ ኢንዱስትሪ ሲሆን ጋና ኢንዱስትሪ ላይ አትኩራ የምትሰራው ናቹራል ሪሶርስ ማይኒንግ እንደ ኦይልና ጋዝ ማውጣት ላይ ይሆናል። የሚቀጥለው ደግሞ በ9ኛ ደረጃ ከአፍሪካ ትልቅ ኢኮኖሚ ያላት ሀገር ኮት ዲቮር ወይም አይቮሪ ኮስት ስትሆን ኢኮኖሚዋም በጂዲፒ 94.48 ቢሊዮን የአሜሪካን ዶላር ይሆናል። ለኢኮኖሚዋም ትልቅ አስተዋጽኦ ከሚያደርጉላት ሴክተሮች መካከል አንደኛው አገልግሎቶች ሲሆን 54%ቱን ይይዛል። ኦልሞስት ከግማሽ በላይ የኢኮኖሚዋን ይይዛል ማለት ነው። ሌላኛው ደግሞ ኢንዱስትሪ ሲሆን ከ23 እስከ 24 የሚጠጋ ፐርሰንቱን የኢኮኖሚዋን ይይዛል። በሶስተኛ ደግሞ አግሪካልቸር ወይም ግብርና ሲሆን 14%ቱን ይይዛል ማለት ነው። ኮትዲቮር ቅድም የነገርኳችሁ ስለ ጋና የምታስታውሱት ከሆነ ሁለተኛ የኮኮ ፕሮዲውሰር ከዓለም ላይ ስትሆን ኮትዲቮር ደግሞ ከዓለም ላይ አንደኛ ደረጃነትን ይዛ ኮኮ ብዙ በማምረት ትታወቃለች ማለት ነው። ስለዚህ ከዓለም ላይ አንደኛ ኮኮ ፕሮዲውሰር ነች። በ8ኛ ደረጃ ደግሞ ከአፍሪካ ትልቅ ኢኮኖሚ ያላት ሀገር አንጎላ ስትሆን ኢኮኖሚዋም በጂዲፒ 113.34 ቢሊዮን የአሜሪካን ዶላር ሲሆን ለኢኮኖሚዋ ትልቅ አስተዋጽኦ ከሚያደርጉላት ዘርፎች መካከል አንዱ ኢንዱስትሪ ይሆናል። ኢንዱስትሪ ግማሽ የኢኮኖሚዋን ሲይዝ በኢንዱስትሪም የምትታወቅበት እንደ ፔትሮሊየም፣ ዳይመንድ ማይኒንግ እና ኮንስትራክሽን ማኒፋክቸሪንግ ላይ ይይዛል ማለት ነው። ሌላኛው ደግሞ አግሪካልቸር እና ግብርና ሲሆን አግሪካልቸር ትልቁን ፐርሰንቴጅ የኢኮኖሚዋን ሲይዝ ግብርና ደግሞ አነስተኛ የጂዲፒዋን ወይም ኢኮኖሚዋን ይይዛል ማለት ነው። በ7ኛ ደረጃ ከአፍሪካ ትልቁን ኢኮኖሚ የያዘች ሀገራችን ኢትዮጵያ ስትሆን ኢኮኖሚዋም በጂዲፒ 117.46 ቢሊዮን የአሜሪካን ዶላር ላይ ይገኛል። ይመስለኛል አብዛኞቻችን ኢትዮጵያዊ
የኢትዮጵያን ኢኮኖሚ ከአፍሪካ እንደ ሀያል ሀገር ወይም አሉ ከሚባሉ ሀያላን ሀገሮች በኢኮኖሚ ደረጃ ብዙዎቻችን የምናስቀምጣት ይመስለኛል። ዳታው ግን የሚያሳየው ኢትዮጵያ ከአፍሪካ መርታ በኢኮኖሚ መርታ እንደማታቅ ወይም ከ1 እስከ 3 እንኳን ብራኬት ውስጥ ኢኮኖሚዋ ገብቶ እንደማያቅ ነው። ይህም ሆኖ እያለ በቅርብ ጊዜያት ውስጥ ግን የኢትዮጵያ ኢኮኖሚ ከአፍሪካን ሀገሮች ከፍታን እያሳየ አሁን ባለው በ7ኛ ደረጃ ላይ ይገኛል። ስለዚህ ወደ ኢኮኖሚዋ አስተዋጽኦ ከሚያደርጉላት ሴክተር ውስጥ ስንመለስ በአንደኛ ደረጃ ሰርቪስ ወይም አገልግሎቶች ሲሆን ይህም 40%ን የኢኮኖሚዋን ይይዛል ማለት ነው። እዚህ ውስጥም ይጠቃለሉት ልክ እንደ ቴሌኮሙኒኬሽን፣ ፋይናንስ፣ ትራንስፖርቴሽን፣ ንግድ፣ ቱሪዝም እና የህዝብ አስተዳደር ይጠቀሳሉ ማለት ነው። በሁለተኛ ላይ ደግሞ አግሪካልቸር ወይም ግብርና 32.2% ኢኮኖሚዋን ሲይዝ እዚህ ውስጥም የሚጠቃለሉት ልክ እንደ ቅባት እህሎች፣ ጥራጥሬዎች፣ አበባዎችና የተለያዩ የእህሎች እንደ ቆሎ፣ ጤፍ፣ ስንዴ ይጠቃለላሉ ማለት ነው። በመጨረሻ ደግሞ ማኒፋክቸሪንግ ወይም ኢንዱስትሪ ሲሆን ይህም 28% የኢኮኖሚዋን ይይዛል ማለት ነው። በስድስተኛ ደረጃ ደግሞ ከአፍሪካ ትልቁን ኢኮኖሚ የያዘች ሀገር ኬንያ ስትሆን ኢኮኖሚዋም በጂዲፒ 131.64 ቢሊዮን የአሜሪካን ዶላር ሲሆን ይሄም ኢኮኖሚ ከምስራቅ አፍሪካ ትልቁን ኢኮኖሚ ያላት ሀገር ያደርጋታል። ለኢኮኖሚዋ ትልቁን አስተዋጽኦ የሚያደርጉ ዘርፎች በአንደኛ አገልግሎት ሲሆን 55.4%ን ይይዛል። ልክ እንደ ፋይናንስ አገልግሎት፣ ቴሌኮሙኒኬሽን ሰርቪሶችን ያጠቃላል ማለት ነው። በሁለተኛ ደግሞ ግብርና ሲሆን 21.8%ን ይይዛል። ልክ እንደ ሻይ፣ ቡና፣ አትክልትና ፍራፍሬዎች ላይ ይታወቃሉ። መጨረሻ ላይ ደግሞ ኢንዱስትሪ ወደ 17% የሚጠጋውን ኢኮኖሚዋን ይይዛል። ልክ እንደ ጨርቃጨርቅ፣ አግሮ ፕሮሰሲንግ እና ሲሚንቶ ላይ ይታወቃል። በአምስተኛ ደረጃ ደግሞ ከአፍሪካ ትልቁን ኢኮኖሚ ያላት ሀገር ሞሮኮ ስትሆን ኢኮኖሚዋም በጂዲፒ 165.84 ቢሊዮን የአሜሪካን ዶላር ይሆናል። ከኢኮኖሚዎቿም ትልቁን ዘርፍ የያዙት በአንደኛ ላይ አገልግሎት ወይም ሰርቪስ ሲሆን 54%ን የኢኮኖሚዋን ይይዛል። ይሄ የሚጠቀልለው የቴሌኮሙኒኬሽን፣ የፋይናንስ አገልግሎቶች፣ ቱሪዝም፣ ትራንስፖርቴሽን እና ችርቻሮ ንግዶችን ያጠቃላል ማለት ነው። ሁለተኛ ደግሞ ኢንዱስትሪ ሲሆን ኢንዱስትሪው 24.14% የኢኮኖሚዋን ይይዛል። ይሄ የሚያጠቃልለው የአውቶሞቲቭ ማኒፋክቸሪንግ፣ ፎስፌት ማይኒንግ እና ፕሮሰሲንግ እና ኮንስትራክሽን፣ ቴክስታይል እና ኤሮስፔስ ኢንዱስትሪ ላይ ይጠቃልላል። ይህን ኖቲስ ካደረጋችሁት የሞሮኮ ኢንዱስትሪ ከሌሎቹ ሀገር ምን ያህል ከፍ ያለ እንደሆነ ያሳያል። በመጨረሻ ደግሞ አግሪካልቸር ሲሆን ወይም ግብርና 10% ይይዛል። ግብርና ላይ የሚታወቁት እንደ ስንዴ፣ ገብስ፣ የወይራ ፍሬ፣ የሎሚ ፍራፍሬዎችና የአሳ ምርቶች ላይ ይታወቃሉ ማለት ነው። በአራተኛ ደረጃ ደግሞ ከአፍሪካ ትልቁን ኢኮኖሚ የያዘች ሀገር ናይጄሪያ ስትሆን ኢኮኖሚዋም በጂዲፒ 188.27 ቢሊዮን የአሜሪካን ዶላር ይሆናል። የናይጄሪያ ኢኮኖሚም የሚታወቀው በነዳጅና በጋዝ ኢንዱስትሪ ላይ ትልቅ እንደሆነች ከአፍሪካ ይታወቃል። ወደ ኢኮኖሚዎች ዘርፎች ዝርዝር ስንሄድ በአንደኛ ደረጃ ላይ ያለው አገልግሎት ወይም ሰርቪስ ሲሆን 53.6%ን የኢኮኖሚዋን ይይዛል። ከነዚህ ውስጥም ያው ቴሌኮሙኒኬሽን፣ ፋይናንስን ጨምሮ ሪል ስቴት እና መዝናኛ አገልግሎቶች ማለትም ልክ እንደ ቦሊውድ ናይጄሪያ በኢንተርቴንመንት ኢንዱስትሪ ላይ ትልቅ ከአፍሪካ ኢምፓክት ያላት ሀገር መሆኗ ይታወቃል። ወደ ሁለተኛ ስንሄድ ደግሞ ግብርና ይገኛል። 26.8% ኢኮኖሚዋን ይይዛል። ከዚህ ውስጥም
ልክ እንደ ጎመን፣ በቆሎ፣ ካካዋ፣ ሩዝ እና የአሳ እንስሳት እርባታና የአሳ ምርት ላይ ይታወቃሉ። በመጨረሻ ደግሞ ኢንዱስትሪ ሲሆን ኢንዱስትሪዋ 5.6%ን አነስ ያለውን ፐርሰንት እሱ ነው የሚይዘው። ከዚህ ውስጥም በድፍድፍ ነዳጅ ማውጣትና ማጣራት፣ የተፈጥሮ ጋዝ ማምረት እና ማዕድንም ማውጣት፣ አልማዝና በወርቅም ይታወቃሉ ማለት ነው። በሶስተኛ ደረጃ ደግሞ ከአፍሪካ ትልቁን ኢኮኖሚ የያዘች ሀገር አልጄሪያ ስትሆን ኢኮኖሚዋም በጂዲፒ 268.89 ቢሊዮን የአሜሪካን ዶላር ሲሆን የአልጄሪያም ኢኮኖሚ በመንግስት የሚመራ ስርዓት ያለው ሲሆን የምትታወቀውም የሃይድሮካርቦን ዘርፍ ዘይትና ጋዝ ላይ ነው። ወደ ዋናው ኢኮኖሚ ዘርፍ ስንሄድ ትልቁን ፐርሰንቴጅ የሚይዘው አገልግሎት ሲሆን 46% ይሆናል። እዚህ ውስጥም ልክ እንደ ቴሌኮሙኒኬሽን፣ እንደ ፋይናንስ፣ ቱሪዝም፣ ትራንስፖርቴሽን ይጠቃልላሉ። ሁለተኛ ደግሞ ኢንዱስትሪ ሲሆን ኢንዱስትሪ ከ30 እስከ 40% የኢኮኖሚዋን ይይዛል። ከዚህ ውስጥ የሚጠቃለሉት ልክ እንደ ፔትሮሊየም እና የተፈጥሮ ጋዝ፣ ማዕድን ቁፈራ፣ የመኪና መገጣጠሚያዎች እና የግንባታ እና የጨርቃጨርቅ ኢንዱስትሪ ላይ ይታወቃሉ። በመጨረሻ ደግሞ ግብርና ሲሆን ከ10 እስከ 12%ን የሚይዘው ግብርና ይሆናል። እዛ ውስጥም ልክ እንደ ሰብሎች እና የከብት እርባታ እና የአሳ ምርት ላይ ይታወቃሉ። በሁለተኛ ደግሞ ትልቅ ኢኮኖሚ ያላት ሀገር ከአፍሪካ ግብፅ ስትሆን ወይም ኢጅፕት ስትሆን ኢኮኖሚዋ በጂዲፒ 347.34 ቢሊዮን የአሜሪካን ዶላር ይገመታል። ያው ግብፅ ከአፍሪካ ትልቅ ኢኮኖሚ ያላት ሀገር እንደሆነች ይታወቃል። ኢኮኖሚዋም በአገልግሎት ዘርፍና በሃይድሮካርቦን ማኒፋክቸሪንግ ላይ ትታወቃለች። ዋና የኢኮኖሚ ዘርፎቿም በአንደኛ ላይ አገልግሎት ሲሆን ከ51 እስከ 55% ኢኮኖሚዋን ይይዛል። ይህም እንደ ቴሌኮሙኒኬሽን፣ ፋይናንስ አገልግሎቶች፣ ቱሪዝም ያጠቃለለ ይሆናል። በሁለተኛ ደግሞ ኢንዱስትሪ ሲሆን ኢንዱስትሪያ ከ32 እስከ 33% ያለውን ኢኮኖሚዋን ይይዛል ማለት ነው። በኢንዱስትሪም ከፔትሮሊየም እና ከተፈጥሮ ጋዝ፣ ከመኪና ማምረቻ፣ የግንባታ፣ የጨርቃጨርቅና የምግብ አቅርቦት ላይ በማኒፋክቸሪንግ ወይም በኢንዱስትሪ ላይ ትታወቃለች ማለት ነው። በመጨረሻ ደግሞ ግብርና ሲሆን ግብርና ላይ ከ10 እስከ 12% የኢኮኖሚዋን ድርሻ ሲወስድ ከዚህ ውስጥም እንደ ሰብሎችና የእንስሳት ተዋጽኦች እና የአሳ ማጥመጃ እርሻዎች ላይም ትታወቃለች በግብርና ማለት ነው። በመጨረሻ ደግሞ በአንደኛ ደረጃ ከአፍሪካ ትልቁን ኢኮኖሚ የያዘች ሀያል ሀገር ደቡብ አፍሪካ ስትሆን ኢኮኖሚዋም በጂዲፒ 410.34 ቢሊዮን የአሜሪካን ዶላር ሲሆን ደቡብ አፍሪካም በዓለም ላይ መካከለኛ ገቢ ያላቸው አገር ውስጥ ትሰለፋለች። ከዛም አልፎ ታላላቅ ከሚባሉት ሀገሮች ውስጥ እንደበለጸጉት ሀገሮች ኢኮኖሚዋም የሚመራው በአገልግሎት ዘርፍ ላይ ታላቁን ኢኮኖሚዋን ይወስዳል። ወደ ኢኮኖሚዎቿ ዋና ዘርፎች ስንሄድ በአንደኛ ደረጃ ላይ አገልግሎት ይገኛል። አገልግሎት 62.6%ን የኢኮኖሚዋን ይይዛል። ይህን ቁጥር ካያችሁት ከሌሎቹ ሲነጻጸር በጣም በትልቅ ደረጃ ብልጫ አለው። ምን ያህል ኢኮኖሚያ በዚህ ላይ ዲፔንድ ወይም በዚህ ላይ እንደሚንቀሳቀስ ነው የሚያሳየው ማለት ነው። ስለዚህ በአገልግሎት ስር ውስጥ ያሉት ልክ እንደ ፋይናንስ፣ ሪል ስቴት፣ የመንግስት ችርቻሮና የአይቲ አገልግሎቶች ላይ ይጠቃላል ማለት ነው። በሁለተኛ ደግሞ ኢንዱስትሪ ሲሆን ኢንዱስትሪ 24.6%ን የኢኮኖሚዋን ይይዛል። ከዚህ ውስጥም ልክ እንደ ማኒፋክቸሪንግ፣ ማዕድን ማውጣት፣ ግንባታና ኢንዱስትሪዎችን ያጠቃላል። በመጨረሻ ደግሞ ግብርና ሲሆን ግብርና ከ2.6 እስከ 2.8% ኢኮኖሚዋን ነው የሚይዘው። ይሄ በጣም
ሌላው በጣም ባነሰ ሲሆን ይህም ከዚህ ውስጥ የሚጠቃለለው ልክ እንደ እህል ፍራፍሬዎችን ይሆናል ማለት ነው። ለዛሬ ያዝነው ቪዲዮ ይህን ይመስል ነበር። ከእንደገና ለማስታወስ ይህንን ቻናል ሰብስክራይብ አድርጋችሁ መቀላቀል እንዳትረሱ። በሌላ ቪዲዮ እስክንገናኝ ሰላም ለሁላችሁ።